ሶኮትራ በምድር ላይ ያለችው ሌላኛዋ ፕላኔት። ዛሬ ይዤላችሁ የቀረብኩት ስለ አንድ አስገራሚ ቦታ ነው። ምናልባትም ከዚህ ቪዲዮ በኋላ ይህ ቦታ በእርግጥ በምድር ላይ ነው ያለው ብላችሁ ራሳችሁን ልትጠይቁ ትችላላችሁ። ከሰው ልጅ ዕውቀትና ከዘመናዊ ዓለም ተገላ ለብዙ ሚሊዮን ዓመታት የቆየችው በሚስጥር የተሞላችው የሶኮትራ ደሴት። በህንድ ውቅያኖስ ሰማያዊ ውሃዎች መካከል ከአፍሪካ ቀንድና ከየመን የየብስ ክፍሎች ርቃ የምትገኘው ሶኮትራ የተፈጥሮ ሙዚየም ናት። ይህች ደሴት ከሌላው ዓለም ተለይታ ለ6 ሚሊዮን ዓመታት በመቆየቷ በውስጡ ያቀፈቻቸው ሕይወት ያላቸው ነገሮች በሙሉ ለየት ያለ መልክና ባህሪ እንዲይዙ አድርጓቸዋል። እዚህ ደሴት ላይ ሲረግጡ ወደ ሌላ ፕላኔት የሄዱ ያህል ይሰማዎታል። ሰማዩ፣ ተራሮቹና በተለይም ዛፎቹ በሌላ ዓለም ክፍል ከምናውቃቸው ነገሮች ጋር ፈጽሞ አይመሳሰልም። ስለ ሶኮትራ ስናወራ መጀመሪያ በአእምሮአችን የሚመጣው የዘንዶ ደም ዛፍ ነው። ቅርጹ ልክ እንደ ተገልባጭ ዣንጥላ የሚመስለው ይህ ዛፍ ስሙን ያገኘው ከአፈ ታሪክ ነው። ጥንታውያን እንደሚሉት በአንድ ወቅት በዚህች ደሴት ላይ ዘንዶና ዝሆን ይዋጉ ነበር። በውጊያው ወቅት የፈሰሰው ደም መሬቱን አርሶት ይህ ዛፍ በቀለ ይባላል። ዛሬም ቢሆን የዚህን ዛፍ ግንድ ሲቆርጡት ልክ እንደ ሰው ደም የሚመስል ቀይ ሙጫ ይፈሳል። ይህ ሙጫ ለብዙ ሺህ ዓመታት ለሕክምና፣ ለሽቶና ለቀለም ቅብነት ሲያገለግል ቆይቷል። ደሴቱ ላይ ከሚገኙት እጽዋቶች መካከል ሲሶ የሚሆኑት በሶኮትራ ብቻ የሚገኙ ናቸው። የበረሃ ጽጌረዳ ወይም ቦትል ትሪ ተብሎ የሚጠራው ዛፍ ውሃን በግንዱ ውስጥ በማከማቸት በድንጋያማ ቦታዎች ላይ ይበቅላል። ቅርጹም ልክ እንደ ሰው እግር ወይም ጠርሙስ ያበጠ ነው። ከእጽዋቱ ባሻገር የደሴቱ ወፎችና ተሳቢ እንስሳቶችም ልዩ ናቸው። 90% የሚሆኑት የደሴቱ ተሳቢ እንስሳት በሌላ በየትኛውም ምድር ላይ አይገኙም። ነገር ግን ሶኮትራ የተፈጥሮ ብቻ አይደለችም። ለዘመናት ተፈጥሮን ተላምደው የሚኖሩ ጀግና ሰዎችም አሏት። ነዋሪዎቹ ሶኮትሪ የተባለ የራሳቸው ቋንቋ አላቸው። ይህ ቋንቋ በጽሑፍ የሌለውና በንግግር ብቻ የሚተላለፍ ሲሆን ከጥንታዊ የሴማዊ ቋንቋዎች አንዱ እንደሆነ ይነገራል። ነዋሪዎቹ እስከ ዛሬ ድረስ በጥንታዊ እሴቶቻቸውና በተፈጥሮ ጥበቃቸው ይታወቃሉ። ሶኮትራ የተፈጥሮ ድንቅ ሥራ። የዝግመተ ለውጥ ምስክርና የሰው ልጅ ካልደረሰባቸው ጥቂት ንጹህ ስፍራዎች አንዷ ናት። ዛሬም ድረስ እጅግ ብዙ ያልተፈቱ ጥልቅ ሚስጥሮችን በሆዷ ይዛለች። የዛሬው ዝግጅታችን ይህን ይመስል ነበር። እናንተስ ይህችን ደሴት የመጎብኘት እድል ቢኖራችሁ ምን ይሰማችኋል? ከሁሉ በላይ የትኛው ተፈጥሯ አስገረማችሁ? በኮሜንት መስጫ ላይ ያጋሩን። ስላዳመጣችሁን እናመሰግናለን። የሰብስክራይብ በተኗን እየተጫኑ ቤተሰብ ይሁኑ። እናመሰግናለን።